ወጣቱ እንዳለ ያለቀ ያለበት ዘመን ላይ እኮ ነው ያለነው። ስንት ወጣት ነው አሁን በዚህ ሳምንት ብቻ የተቀበረው? ትናንትና ዳዕዋው ሴክተር ላይ አንዳንድ ነገሮችን ሼር ማድረግ የሚታወቅ ወንድማችን አረፈ አሉ። ሺዳ ላይ የሚሰራ ወንድማችን መሐመድ ሰዒድ እሱ አረፈ። ወጣት ነው ገና ሮጦ ያልጠገበ ሰው። ትናንትና መሐመድ ሰዒድን ቀብረን፣ ትናንትና ወንድማችን ብሩክን ቀብረን ተመልሰን መተን ዛሬ እነኚህ ባለጌዎችን የምንከታተል ብልግና የሚያስተምሩንን ልጆቻችንን ብልግና የሚያወርሱትን ሰዎች የምንከታተል አላህን አንፈራም? አናፍርም? የኔ ልጅስ አጠገቤ ተቀምጦ የእነሱን ድምፅ የሚሰማው ልጅ አጠገቤ ተቀምጦ ነው የሚከታተለውን ይሄን ብልግና ቪዲዮ የሚመለከትን ልጅ ነገ ሲያድግ እንዴት አድርጌ ነው በስርዓት ደግምለው? ልጆቻችንን በልጅነታቸው ያበላሽናቸው ነገ ላይ መልካም ልጅ እንዲሆኑልን አንመኝ። የምንኖረው ህይወት የሙዚቀኛ ህይወት ነው። እኛ የምንፈልገው የልጆቻችን ህይወት ደግሞ የኛም ኻቲማ አምሮልን የልጆቻችን ልጆች ህይወት ደግሞ የሱዴስና ሹሬምን ነው የምንፈልገው። የለም እንዲህ የሚባል ነገር። መጥፎ ነገር ሰራን አይደል በዚያ ልክ ነው የሚከፈለን፣ መልካም ነገር ሰራን በዚያ ልክ ነው የሚከፈለን። እንተሃ خلاص። የምትከተሉትን ሰዎች እወቁ። እነኚህ እናንተ ላይ ወጥተው የሚሳለቁባችሁ ሰዎች፣ እናንተ ላይ ወጥተው ከፕል ምናምን እያሉ እንትን የሚሉ ሰዎች እናንተ ሙሉ በሙሉ አንፎሎ ብታደርጓቸውና ማን እንደሆኑ ራሳቸውን ቢያውቁ፣ ማንም እኮ ናቸው እነሱ። ያለ እናንተ ፎሎው ማንም ናቸው እነሱ ያውቃሉ። ያንን ፎሎዋችሁን ብታነሱና ማንም እንደሆኑ ራሳቸውን ቢያውቁ ይመለሳሉ ካሉበት መንገድ። እናንተ አሁን እነሱን ፎሎው እያደረጋችሁ በሄዳችሁ ቁጥር ፕሮሞት እያደረጋችሁ ነው። ፕሮሞት ማድረግ ብቻ አይደለም ቀጣዩን ትውልድም ወደዚያ መንገድ እንዲገባ እየገፋፋችሁ ነው ያላችሁት። አንድ ልጅ አለ። ያን ልጅ እንዳጋጣሚ ቪዲዮውን ቲክቶክ ላይ ፌስቡክ ላይ ነው የመጣልኝ። ቲክቶክ የራኩበት ምክንያት እንደዚህ አይነት ቪዲዮን ለመሻሽ ነበር። ያ ልጅ ምን ብሎ ነው የሚናገረው? ቲክቶክ ላይ የተናገረው ፌስቡክ ላይ ነው ያየሁት እኔ ቪዲዮው ማለት ነው። ምንድነው የሚናገረው? እኔን እዚህ ቲክቶክ ላይ ባለጌ ሆኜ ስሳደብ ነው የምታቁኝ፣ ባለጌ ሆኜ እንትን ስል ነው የምታቁኝ። ያንን ባለጌ የሆንኩበት ምክንያት አለኝ አለ። ያ ምክንያት እኔ ኖርማል ትክክለኛው ማንነቴና ስብዕናዬ መልካም ልጅ ነኝ፣ አልሳደብም፣ ጨዋ ልጅ ነኝ። ወላኪን አለ እዚህ ላይ ስወጣ፣ ፌስቡክ ላይ ስወጣ፣ ቲክቶክ ላይ ስወጣ ባለጌ የሆነ ሰው ነው ሰው የሚከተለው፣ ስዳደግ የሆነ ሰው ነው ሰው የሚከተለው። ስለዚህ ፎሎወርን ለማግኘትና በብልግና ሰውን መሰብሰብ እንደሚቻል ለማሳየት ነው ባለጌ የሆንኩት አለ። እውነትም እንዳለው ብዙ 100,000 ፎሎወሮች ነበሩት ያ ልጅ። መልካም ነገር ቢናገር አትከተሉትም ነበር። ባለጌ ስለሆነ ብልግናን ስላስፋፋ ብልግናን ስለተናገረ ተከተላችሁት። እሱም መሰከረ ያን ነገር።